ልጅ የሌላት ሴት በባሏና በአማቷ ጭቆና ሳቢያ ረዳት የለሽ ትሆናለች። በመጨረሻም ከቤት ያባሯታል። ነገ ግን እጣ ፈንታዋ ተቀይሮ ይቺው ሴት አንድ ቀን እነዚሁ የናቋት ሰዎች ከፊቷ መጥተው ጭንቅላታቸውን ለመድፋት የተገደዱበት ደረጃ ላይ የደረሰ ስኬት ላይ ትደርሳለች። ሙሉውን ታሪክ ማዳመጥ አለባቸው። ነገር ግን የዚህችን ሴት አስደናቂ ታሪክ ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ አድርጉ። አሁን ታሪካችንን እንጀምር። በሰሜናዊ ፓኪስታን ክልል በምትገኘው የጊልጊት ከተማ ውስጥ አብረው የሚኖሩ ጥንዶች ነበሩ። ሳራ የሚል ሐምዛ ሚስት ናት። ከተጋቡም 5 ዓመት አልፏቸዋል። ነገር ግን የሳራ ማህፀን አሁንም ባዶ ነው። በቤተሰቡ ውስጥ 3 አባላቶች ብቻ ናቸው ያሉት። ሳራ፣ ባሏ ሐምዛና አማቿ ቢልቂስ። ቢልቂስ በጣም ቁጡ ሴት ናት። የብቸኛ ልጇን ቅርስ የሆነ አንድ ላይ ያሰበችው ኩራዝ እስካሁን አለመንደዱ ውስጧን እንደ ሰደድ እሳት ይበላዋል። ሳራ ሁልጊዜ ብቻዋን ወደ ጌታዋ ወደ አላህ እያነሳች ሰርክ ትጸልያለች። አላህ ሆይ ጌታዬ፣ አንተ ነህ። ስቃይንና እንባይን የምታውቀው አንተ ብቻ ነህ። ሰው ሁሉ በተወኝ ጊዜ ብቸኛው መጠለያ አንተ ነህ። ኦ አንተ አዛኙ ጌታ፣ የልቤን ባዶነት በልጅ ሙላልኝ። ብቸኛውን ህይወቴን በነዛ የዋ ፈገግታዎች አብራልኝ። አላህ ሆይ በምድረ በዳ ላይ አልባን የምታበቅል ጌታ ነህ። ታዲያ ለምን የኔን ማህፀን ባዶን ሊቀር ይገባዋል? ኦ አንተ አዛኙ ሮሮ ጌታ፣ ስቃይን አስወግድልኝ፣ ዱዓኤንም ተቀበለኝ፣ ከውርደትም ጠብቀኝ፣ የልጅን ጣፋጭ ጥሪ ጣዕም እንድቀምስም አድርገኝ። ነገር ግን አማቿ ቁጣዋንና ውጥረቷን ሁሉ በሳራ ላይ ትወጣለች። እንዲህም ትላታለች፣ አንቺ እድለቢስ ሴት፣ ወርቃማውን ቤቴን ወደ በረሃነት ቀይረሻል። ማህፀኗ ልጅ የማይሸከም ሴት፣ ፍሬ እንደማያፈራ ደረቅ ዛፍ ናት። ከአማቿ የምትሰማቸው የዚህ አይነቶቹ ስልቃናቶች የሳራን ልብ ልክ እንደ ፍላጻ ነበር የሚወጋው። መጀመሪያ ላይ ሐምዛ ከሚስቱ አጠገብ ይቆም ነበር። ነገር ግን ጊዜው እያለፈ ሲሄድ የነበረው አዘኔታም ደረቀ። በመንደሩ ውስጥ የሚኖሩ ከቢልቂስ ጎን ነበሩ። በገበያ ስፍራው፣ በወንዝ ዳር ወይም በመንደር መሰብሰቢያ ቦታዎች ውስጥ ሁሉ ሳራን ባገኟት ቦታ ላይ አይናቸው በሐዘኔታ፣ ፊታቸው በፌዝ ፈገግታ ተሞልቶ ያዩዋታል። መጀመሪያ ላይ ሳራ በጥልቀት እየተሰቃየች ብቻዋን ታለቅስ ነበር። ነገር ግን ቀስ በቀስ ምንም ነገር ሰምታ እንዳልሰማች መሆን ጀመረች። ሆኖም በልቧ ውስጥ ጠልቆ የተፈጠረው ቁስል ማደጉን ቀጥሏል በየቀኑ። ከተጋቡ ከ5ኛ ዓመታቸው ጥቂት ቀናቶች በኋላ አንድ ቀን ማታ ሐምዛ ቅጥር ግቢ ውስጥ ከቢልቂስ ጋር ተቀምጦ እያወራ ነበር። ሳራ ሻይ ይዛ ስትመጣ የቢልቂስን ድምጽ እንዲህ ሲላት ሰማች። አዳምጪኝ ሳራ። ሳራ ቀስ አድርጋ የያዘችውን ሻይ ያስቀመጠችና አማቿን በእርጋታ ተመለከተች። ቀና ብላ እንኳ ፊቷን ለማየት ሳትቸገር ቢልቂስ ታወራት ጀመር። ይኸውልሽ 5 ዓመት ሆነሽ፣ ግን እስካሁን ልጅ ልትሰጪን አልቻልሽም። በዚህ ሁኔታ ልጄ ያለ ዘር መቅረቱ ነው። ከዚህ በላይ መጠበቅ አልችልም። ለልጄ ሌላ ትዳር አዘጋጅቼለታለሁ። ልጅቷንም ምርጬለታለሁ። ስሟም አላይዛ ይባላል። ቆንጆ፣ ደርባባና በስርዓት ያደገች ሴት ናት። የቤተሰባችንን ኩራዝ እርሷ መለኮስ እንደምትችል ተስፋ አድርጋለሁ። እነዚህ ቃላቶች በሳራ ላይ ልክ ተራራን በራሷ ላይ ወደቀ ያህል ስሜት ነበር የፈጠሩባት። ከእግሯ ስር የቆመችበት መሬትም የከብዳት መሰላት። ሙሉ ዓለም የዞረባት መሰላት። አንድም ቃል መተንፈስ አልቻለችም። ባሏን ብቻ መመልከት ሆነ ነገረ ስራዋ። ሐምዛ አንድ ጊዜ አያትና አይኑን ሰብሮ ወደ ታች መመልከት ጀመረ። ዝምታው ለሳራ ሁሉንም ነገር ነገራት። እርሱም በዚህ ውሳኔ ሙሉ በሙሉ መስማማቱ ገባት። የሳራ ልብ ተንኮታኮተ፣ ግን ምንም አላለችም። ጭንቅላቷን ደፍታ ወደ ክፍሏ ተመለሰች። ልክ መሄድ እንደጀመረች የቢልቂስ ስልና ቁጡ ድምጽ ከኋላዋ አቃጨለ። ያንቺን ፈቃድ ለማግኘት አይደለም የነገርንሽ፣ ግርግር መፍጠሩ አስፈላጊ እንዳልሆነ ልንነግርሽ ስለፈለግን ብቻ ነው። በሳምንት ጊዜ ውስጥ የሰርጉ ሙዚቃ አየሩን ሞላው። ሙሉ መንደሩ በሚር ሐምዛ 2ኛ ትዳር ተደሰተ። በሁሉም ስፍራ ጭፈራና ፌሽታ ብቻ ሆነ። ሁሉም ሰው አዲሷን ሙሽራ ለማየት ጓጉቶ ነበር። አላይዛን። ሳራ አምርራ አለቀሰች። የጋብቻ ስነ ስርዓቱ ተጠናቀቀ። አላይዛ አዲስ ሙሽራ ሆና ወደ ቤት መጣች። በማግስቱ ጠዋት ሐምዛ ወደ ሳራ ቤት ገብቷል። ፊቱ በቁጣና በጭካኔ ተሞልቷል። ጎርነን ባለ ድምጽ እንዲህ አላት፣ አዳምጪኝ ሳራ። ሚስቴ አላይዛ እዚህ ቤት ውስጥ ያንቺን መኖር አልወደደችም። እኔም 2 ሚስቶችን በአንድ ጣራ ስር ማቆየት አልችልም። አባትሽ ወደ ድሮ ቤት ሄደሽ ብትኖሪ ይሻላል። ከእንግዲህ እዚህ አታስፈልጊም።
ይህንን ስትሰማ ሰማይ ላይዋ ላይ ወደቀባት መስሎ ተሰማት ሳራ። የአባቷ ቤት ሩቅ ቦታ ነው ያለው፣ በተራራው ውስጥ ጠልቆ ከሚገኝ ስፍራ። በዚህ ስፍራ የሚኖር ሰው እምብዛም የለም። ከእንግዲህ ወላጆቿ ከሞቱ በኋላ ቤቱ ብቻውን ተትቷል። በልቧ ውስጥ ልትሸከመው ከምትችለው በላይ የሆነ ስቃይና ውርደትን ተሸክማ ሳራ በትንሽ ቦርሳዋ ውስጥ ጥቂት ልብሶችንና ንብረቶቿን ሸከፈች። ወደ አባቷ ያረጀና የወላለቀ ቤት ስትሄድ በድጋሚ በጉንጮቿ ላይ እንባዋ እየፈሰሰ ነበር። ከቤቱ ፊት ለፊት ትንሽ ቁራጭ መሬት አለ። በአንድ ወቅት አባቷ በከፍተኛ ጥንቃቄ ይንከባከበውና ይከስመው የነበረ መሬት ነው። ነገር ግን ከዓመታት ቸልታ በኋላ መሬቱ ምድረ በዳና ረብ የለሽ ሆኗል። የሚንከባከበውን ማጣቱ መሃል ሆኗል። ዙሪያው እሾህና የደን ቁጥቋጦ ሞልቶታል። ሁልጊዜ ማታ የመስገጃ ምንጣፏ ላይ ተቀምጣ እጇን አንስታ ሐዘኗን ለአላህ ትነግረዋለች። ጌታዬ ሆይ ሁሉን ነገር ታያለህ አንተ። ስቃይን የምትረዳው አንተ ብቻ ነህ። ካንተ በስተቀር ማንም የለኝም። መንገዱን አሳየኝ፣ አቅም ስጠኝ። ይህንን ስቃይ ከዚህ በላይ መሸከም አልችልም። ትዕግስቱን ስጠኝ ጌታዬ ሆይ። ሁልጊዜ ማታ በዚህ ሁኔታ እየጸለየች ስታለቅስ ታድራለች። አንድ ቀን ማታ በሯ ላይ በሐዘን ተቀምጣ ሳለ አንድ አዛውንት ሰውዬ ወደ እርሷ አቅጣጫ ሲመጣ ተመለከተች። ፍጹም ንጹህ ነጭ ልብስ ለብሷል። ቆዳውም ብሩህ ነው። ፊቱም በመለኮታዊ ብርሃን የሚያበራ ይመስላል። ሳራ ከዚህ በፊት እንዲህ ያማረና ግርማ ሞገሱ የሞላ ሰው አይታም አታውቅም። ሽማግሌው ቀረባትና ሰላምታ ሰጣት። አሰላሙ አለይኩም ለኔ ልጅ አሏት። ሳራም ለአለይኩም ሰላም፣ ያወቅኩት አይመስለኝም አለች። ሽማግሌው በእርጋታ ፈገግ ብሎ እንዲህ አላት። እኔን ማወቅ አያስፈልግሽም የኔ ልጅ፣ ይልቁንም ንገሪኝ፣ በዚህ ሰው በማይኖርበት ብቸኛ ቤትና ምድረ በዳ በሆነ ስፍራ ብቻሽን ተቀምጠሽ እንዲህ አዝነሽ የምትኖሪው ለምንድን ነው ሲሉ ጠየቋት። በድምጻቸው ውስጥ ያለው ጥልቀት የሳራን ልብ አቀለጠው። ሁሉንም ነገር ነገረቻቸው። የደረሰባትን ስቃይ፣ የደረሰባትን ውርደት፣ ልጅ የለሽ በመሆኗ የሚሰማትን ሐዘን፣ የባሏን ሁለተኛ ማግባት ከቤት እንዴት እንደተባረረች ሁሉንም ነገር አንድ ሳታስቀር ነገረቻቸው። ሁሉንም ነገር ከሰሙ በኋላ ይህ ከቦርሳቸው ውስጥ ትንሽ የጨርቅ ከረጢት አወጡ። ከረጢቱን ለሳራ እየሰጧት እንዲህ አሏት። በዚህ ቦርሳ ውስጥ የእርድ ዘሮች አሉ። የአላህን ስም ጠርተሽ እነዚህን ዘሮች በትንሿ መሬትሽ ላይ ዝሪያቸው። ተስፋ ሳትቆርጪ በአላህ ላይ እምነትሽን አድርገሽ ዝም ብለሽም ዝሪ፣ ታያለሽ። አንድ ቀን ያንቺ ቀን ይቀየራል አሏት። ሳራ በልቧ ውስጥ የተስፋ ብርሃን ሲፈነጥቅ ተሰማት። ዘሩን ይዛ አላህን አመሰገነች። በምስጋና እንባ ፊቷ ተሞልቶ ከዛ ቀን ጀምሮ በአዲስ ቆራጥነት መስራት ጀመረች። ያንን የተራቆተ ድንጋያማ መሬት ወደ ለም አፈርነት መቀየር ትልቅ ፈተና ሆኖባት ነበር። እሾዎቹን አጸዳች፣ ድንጋዮቹን አስወገደች። የተራቆተውን ጠንካራ መሬት አረሰችው። ለስላሳ እጇ ሻካራ ሆነ። መዳፏ ውሃ ቋጠረ። ግን ስራዋን አላቆመችም። ብቻዋን ስትሰራ በሚመለከቷት ጊዜ አንዳንዱ የመንደሩ ነዋሪዎች ይስቁባት ጀመር። ከሳምንታት አድካሚ ስራ በኋላ መሬቱን ዝግጁ ሲሆን የአላህን ስም ጠርታ ዘሩን ዘራች። ለእርድ ክሰባ ሁነኛ ጊዜ ነበር ወቅቱ። ነገር ግን ዘሩን ከዘራቸው በኋላ ቀናቶች አለፉ፣ ሳምንታቶችም አለፉ፣ ወራቶችም አለፉ። ግን አንድም ዘር በመሬቷ ላይ ሳይበቅል ቀረ። ሳራ ተስፋ ቆረጠች። በየቀኑ በእንባ በተሞሉ አይኖቿ ሰማዩን አንጋጣ ትመለከታለች። በአስተያየቷ እንባዋን ሁሉ ለምታፈስ ትመስላለች። ድንገት ያን ነጭ ልብስ ለብሶ የመጣው አዛውንት ሰው አስታወሰች። ተስፋ አትቁረጪ ብሎ የመከራት ቃል ትዝ አላት። ልክ እነዚህ ቃላቶች ወደ አእምሯ እንደመጡ ሳራ እንደገና ራሷን ተቆጣጠረች። መሬቱንም እንደ አዲስ መንከባከብ ጀመረች። አፈሩን ውሃ ማጠጣት፣ አረሞቹንም ማረም፣ በጥረቷ ላይ አንዳችም ነገር ሳታስቀር በርትታ ሰራች። አንድ ቀን ማታ በጥልቅ እንቅልፍ ውስጥ እያለች ሳራ ህልም አየች። ያው ሽማግሌ ሰውዬ በመስኳ ላይ እየሄደ ሰብሎቹን በእርጋታ በእጆቹ ሲነካቸውና ወዲያውኑ የእርድ ዘር ፍሬዎቹ ከመሬት ውስጥ እያቆለቆሉ እየበቀሉ መውጣት ሲጀመሩ ከፍ ብለው እያደጉ በአበባ እያበቡ አየሩም ከብሩህ ቀይ እርድ በሞላው መዓዛ ተሞልቶ በህልሟ አየች። የፈጀር ሰላት አዛሩ ከእንቅልፏ ቀሰቀሳት። በቶሎ ዱዓ አድርጋ ለስግደት ቆመች። ስግደቷን ከጨረሰች በኋላ ወደ ውጭ ወጣች። ያየችውን ነገር አይኖቿን እንድትጠራጠር አደረጋት። ህልሟ እውነት ሆኖ ነበር። ትንሿ ቁራጭ መሬት
ሐምራዊ ቀለም ባላቸው የእርድ አበቦች ተሞልተው በነፋሻማው ነፋስ ረጋ ብለው ይዘናፈላሉ። ከእያንዳንዱ የእርድ አበባ ፈገግ የሚልለት ነበር የመሰላት። እንኳን ደስ አለሽ የሚላት መሰላት። የሐዘን ቀናቶቿ በመጨረሻ አበቁ። ይህንን ስታይ ሳራ ወዲያውኑ ሱጁድ ለማድረግ መሬት ላይ ወደቀች። እንባዎቿ ያለማቋረጥ ከዓይኖቿ ላይ ይፈሳሉ። እያለቀሰች ኃያሉ አላህን ጌታዋን ዝም ብላ ታመሰግናለች። ሁለቱንም እጆቿን ወደ ሰማይ አንስታ አላህ ሆይ ለጥሬ መልስ ሰጥተኸኛል፣ ዱዓዬንና ጸሎቴን ተቀበለኸኛል። ላንተ መጨረሻ ለሌለው አዘኔታ አመስጋኝ ነኝ። አንተ ሩህሩህ አዛኙ ጌታ፣ እኔን የረዳህብኝ መንገድ አመስግኜ የምጨርሰው አይደለም። የረዳህብኝ መንገድ እድሜ ልኬን በእዝነትና በመመሪያ ስር እንድቆይ ያደረገ ነው። አልሐምዱሊላህ። ከዛም ቅርጫት ሙሉ እርድ ተሸክማ ወደ ከተማው ገበያው ሄደች። የእርሷ እርድ ከተራዎቹ ገበያ ከሚሸጡት እርዶች በበለጠ በጥራታቸው የላቁ ናቸው። ቀለማቸው ጥልቀት ያለው፣ መዓዛቸውም ወደር የማይገኝለት ነበር። ገበያ ስፍራው ስትደርስ ገዢዎች የእርሷን እርድ ለመግዛት ዙሪያዋን ከበቧት። ሁሉም ሰው የዚህ አይነት ከፍተኛ ጥራት ያለው እርድ በማግኘቱና ብሎም በማየቱ በጣም ተደነቀ። በጨረታ ቦታው ላይ የእርሷ እርድ የዛን ዕለት ከፍተኛ ዋጋ አወጣ። ከፍተኛ መጠን ያለው ገንዘብ ተቀብላ በደስታ ውስጧ ተሞልቶ ወደ ቤቷ ተመለሰች። ምን ይሄ ብቻ! ትልልቅ አቅም ያላቸው ነጋዴዎችም ቀድመው ትዕዛዝ አስያዟት። ወደ ቤቷ ከተመለሰች በኋላ ተባዮች ማሳዎች ላይ ጥቃት እየፈጸሙና ጉዳት እያመጡ የመሆኑን ዜና ሰማች። እነዚህ ተባዮችም የሁሉንም ሰው ሰብሎች ሌሊቱን አውድመውት አድረው ነበር። የረሃብ ጥላ በመላው መንደሩ ላይ ያጠላ። ነገር ግን የሚያስደንቀው ነገር ምንም እንኳን የሁሉም ሰው ማሳና ሰብል በተባዮች ተበልቶ ቢበላሽም ወደ ሳራ መስክ ውስጥ የገባ አንድም ተባይ ግን አልነበረም። ሁሉም ሰው የእርሷን መስክ ተአምራዊ ጥበቃ ተመልክቶ ተደነቀ። በአንድ ወቅት ያፌዙባት የነበሩት ሰዎች አሁን በቅናትና በመገረም ይመለከቷት ይዘዋል። ከሁለት ቀን በኋላ በምሽት ሳራ ሚር ሐምዛን በሯ ላይ ቆሞ ተመለከተችው። ፊቱ የህፍረትና የጸጸት ምልክት ተሸክሟል። ጭንቅላቱን ደፍቶ ሳራ በጣም በድዬሻለሁ፣ እባክሽን ይቅርታ አድርጊልኝ ሳራ ምንም ሳትል ተመለከተችው። ሐምዛ ቀጠለ፣ ልክ በመንደሩ ውስጥ እንዳሉት ሌሎቹ ሰዎች ሁሉ ተባዮች የኔንም ሰብል አውድመውብኛል። በቤታችን ውስጥ የቀረን አንድም ፍሬ እህል የለንም። እናቴም ታማ ተኝታለች። ድህነቴን አይታ አላይዛም ጥላኝ ሄዳ ወደ አባቷ ቤት ተመልሳለች። አሁን ሙሉ በሙሉ ከስር ያለው፣ እባክሽን ትንሽ እህል በመስጠት ረጅኛለሽ አላት። ሳራ በጥልቀት በመተንፈስ በተረጋጋ ድምጽ እንዲህ አለችው፣ ከኔ እህል ከፈለክ ለምትወስደው ለእያንዳንዱ እህል መክፈል አለብህ ብላው በሩን ዘጋችበት። ሚር ሐምዛን በእፍረት ጭንቅላቱን ደፍቶ ሄደ። ከዛ ቀን ጀምሮ ሳራ ወደ ኋላ መመልከት አቆመች። ትልልቅ የከተማ ነጋዴዎች ወደ መንደሯ ከእርሷ እርድ ለመግዛት መምጣት ጀመሩ። እንደ ነጋዴ ያላት ስምና ዝናዋ በሰፊው ተሰራጨ። ዝናዋ ምናኘ። የድሮ ቤቷን አፍርሳ አዲስ ቤት ገነባች። ታታሪነቷ፣ ትዕግስቷና በአላህ ላይ ያላት የማይነቀነቅ እምነቷ እጅግ ሀብታሟና በመንደሯም እጅግ የተከበረችው ሴት አደረጋት። በእያንዳንዱ እርምጃዋ ላይ ኃያሉ አላህን ታመሰግናለች፣ ድሆችን ትረዳለች፣ የተቸገሩ መንደርተኞችንም ትደጉማለች። በአንድ ወቅት ሲያፌዙባት የነበሩት የመንደሩ ነዋሪዎች አሁን ከእርሷ እርዳታ ፈልገው እየመጡ ነው። በዱዓዋ ውስጥ ሁልጊዜም እንዲህ ትላለች፣ አላህ ሆይ ዱዓዬን ሰማህ፣ በሐዘኔም ጊዜ ከአጠገቤ ቆምክ፣ ወደ ህይወቴም ብርሃንን አመጣ። ለአንተ መጨረሻ የሌለው ምህረት የዘላለም አመስጋኝህ ነኝ። አንተ እጅግ አዛኙ፣ ሁልጊዜም ከአጠገቤ እንደዚሁ እንድትሆን ፈልጋለሁ። ያንተ መኖር ለኔ በቂ ነው፣ ሌላ ሰው አያስፈልገኝም። አንተ ከኔ ጋር ስትሆን ልቤ ሰላም ያገኛል፣ ህይወቴም ሙሉ ነው። ጌታዬ ሆይ ሁልጊዜም በእዝነትህና በመመሪያ ስር አድርገኝ፣ ከስቃዮች ሁሉም ጠብቀኝ፣ ከሐዘንና ከማይታወቀውም ነገር ሁሉ ጠብቀኝ ማለት የዘውትር ዱዓዋ ነው። ወዳጆቼ ከዛሬው ታሪክ ታጋሽ የሆኑ ሰዎችና በአላህ ላይ እምነታቸውን የሚያሳድሩ ሰዎች በፍጹም ወድቀው እንደማይቀሩ እንማራለን። የህይወት መንገድ አልጋ ባልጋ አይደለም፣ ይልቁንም እንደ ተራራ አቀበትም ቁልቁለትም የበዛ ነው። ኃያሉ አላህ ባሮቹን በተለያየ ፈተና ይፈትናቸዋል፣ የትዕግስታቸውንና የእምነታቸውን ጥልቀት ለመለካት። እጅግ ከባድ መከራ ፊት ያሉት ሰዎች እንኳ ቢሆኑ ትዕግስታቸውን ማጣት የለባቸውም። በአላህ ላይ እምነታቸውን አድርገው የሚችሉትን ሁሉ መሞከራቸውን መቀጠል አለባቸው። አላህ ወደ አእምሯቸው መጥቶ እንኳን
የማያውቀውን በር ይከፍትላቸዋል። የትዕግስት ፍሬ ሁልጊዜም ጣፋጭ ነው። የአላህ ሽልማትም ባሪያው ሊያስበው ከሚችለው በላይ የላቀ ነው። ወዳጆቼ ይህን ቪዲዮ ከወደዳችሁ ተባካችሁን ላይክ አድርጉልን። ሰብስክራይብ ያላደረጋችሁም ቻናሉን ሰብስክራይብ አድርጉ፣ ከኛ ጋር ቆዩ። ለምትወዷቸውም አጋሩት። የእናንተ ድጋፍ መነቃቂያችን ነው። ኮሜንት ላይ ሐሳባችሁን አጋሩን። ቪዲዮንም የጨረሳችሁት ጨርሰናል ብላችሁም ጻፉልን። እናመሰግናለን።